በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን መምህራነ ወንጌል፣ የዚህ አንጋፋ ካቴድራል አገልጋዮች፣ በየማዕረግ ስማችሁ ዘማሪያንና ዘማሪያት፣ ከምንም በፊት በጸሎት የሚክፈቱልን ሁልጊዜ እዚህ ቦታ የማይለዩት አዛውንት አባታችን፣ ሌሎችም ካህናት እንደየማዕረግ ስማችሁ፣ ወንድሞችም ዲያቆናት፣ በዚህ ጊዜ በዚህ ሰዓት በዚህ ቅዱስ ስፍራ የተገኛችሁ፣ ይልቁንም ደግሞ ዘመን ባመጣው ዘመን ባፈራው ቴክኖሎጂ በወለደው በሚዲያ ሆናችሁ ከሀገር ውስጥም ከሀገር ውጭም ሆናችሁ እየተከታተላችሁ ያላችሁ ሁላችሁም የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን የሥራት ልጆች፣ በወደደን ባከበረን በልዑለ ባሕርይ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ሳላችሁ? አዲሱን ዘመን ከተሸጋገርን በኋላ በዚህ ደብር ለመጀመሪያ ነው የመጣሁትና እንኳን ለዘመነ ማርቆስ ለዚህ ዘመን በሰላም አደረሳችሁ። አምላካችን እግዚአብሔር እስከዚህ ሰዓት ያደረሰን ስሙ የተመሰገነ ይሁን። ዕለቱ መስከረም 21 ቀን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የብዙኃን ማርያም እየተባለ የሚባለው ወይም የሚከበረውን በዓል ጠዋት በነበረው መርሃ ግብር በዓሉ ለምንና ስለምን እንደሚከበር በሚገባ ታቦተ ሕጉ ቆመ ተምረናል። ቀጣዩ ክፍለ ትምህርት ወይም የመዝጊያው ክፍለ ትምህርት በዚህ ሰዓት ከዚያ የቀጠለ ትምህርት ነው የምንማረው። የመጽሐፍ ቅዱስ የመነሻ ትምህርታችን በመጽሐፈ ምሳሌ ምዕራፍ 31 ቁጥር 29 ላይ ያለውን ኃይለ ቃል መነሻ በማድረግ በዚያው እንማራለን ማለት ነው። ብዙ መልካም ነገር ያደረጉ ሴቶች አሉ። ከነሱ ሁሉ ግን አንቺ ትበልጫለሽ በሚል ርዕስ አምላካችን እግዚአብሔር በዚህ ቃል አድሮ እንዲያስተምረን የእሱ ቅዱስ ፈቃዱ ይሆነልን። መልካም ነገር ያደረጉ መልካም ስራ የሰሩ ብዙ ደጋግ ሴቶች አሉ፣ ወደፊትም ይኖራሉ። ዳሩ ግን ከነሱ ሁሉ አንቺ ትበልጫለሽ። እግዚአብሔር በቸርነቱ ይጠብቀን። ይህን ቃል የተናገረው የእናታችን የቅድስት ድንግል ማርያም ቅድመ አያት የሆነው እስራኤልን ለ40 ዘመን የገዛውና የመራው ንጉሥ ሰሎሞን የሚባለው ባለምሳሌው ጠቢቡ አስተዋዩ ሰው ነው፣ ንጉሥ ነው። እንግዲህ ንጉሥ ሰሎሞን ከክርስቶስ ልደት በፊት በ900 ዓመተ ዓለም ገደማ የነበረ ብልህና ባለአእምሮ መሪ ነበረ። እስራኤልን ለመምራት ሲመረጥ ወይም ሲሾም ወደ ስልጣን ወደ ዙፋን ሲመጣ የ12 ዓመት ብላቴና ነበር። የስንት ዓመት ሰው በ12 ዓመት ሀገር መምራት ይችላል? ይችላል። ማን ሲያስችል ይቻላል? እግዚአብሔር ሲያስችል ይቻላል። ያለ እግዚአብሔር ፈቃድ ግን በ12 ዓመት አይደለም በ52 በ42 ዓመትም ሀገር መምራት አይቻልም። እግዚአብሔር ወዶና ፈቅዶ ገና ብላቴና እያለ ንጉሥ ሰሎሞን ያን የተቀደሰ ሕዝብ የአብርሃምን ልጅ ልጆች ወልደ ዘበኩሬ የተባለውን እግዚአብሔር የነገሰባቸውን እግዚአብሔር እሱ ደግሞ ከዳን እስከ ቤርሳቤህ እንዲመራ እንዲያስተዳድር እግዚአብሔር ቀብቶ ሾመው። በዚህ ምክንያት ሰዎች እንዲያው ምን አለበት አንድ ፍሬ ልጅ ለምን ተሾመ የሚልም አልታጣም። አጉረምርመዋል። ለምንና ስለምን የሚል ጥያቄም ቢነሳም ቅሉ ዳሩ ግን ሐረገ ትውልዱ
ከንጉሳዊ ቤተሰብ ይመረጥ ስለነበረ የዳዊት ልጆች ጠንካራ ልጆች ብዙም ስላልነበሩ እግዚአብሔር የሾመው ስለሆነ እግዚአብሔር የቀባው ያከበረው ስለሆነ ዝምታን መርጠው ወደፊት የሚሆነውን ነገር በጸጋ ይከታተሉ ነበር። እነኚህ ሕዝቦች ከዕለታት በአንድ ቀን ይሄ ብላቴና ገና ወደ ስልጣን እንደመጣ አንድ አስቸጋሪና ውስብስብ የሆነ ነገር ገጠመው። ይሄም ሰሎሞንን ሀገር ይመራል አይመራ፣ ያስተዳድረናል አያስተዳድረንም የሚለውን ነገር ለመፈተሽ ሕዝቡ ራሱ ይህንን ሰው ለማየት ታድሏል። እንዲህ ነው ነገሩ የሆነው። በዚያው በመጽሐፉ ውስጥ እንዳነበባችሁት እነሆ ሁለት እህትማማቾች በተመሳሳይ ጊዜ ሁለት ሕፃናትን የወለዱ አብረው አንድ ቤት ይኖሩ የነበሩ ሴቶች ሁለት ሕፃናትን ይዘው በአንድ ቤት ሲያድሩ አንደኛዋ ሌሊት እነሆ በእንቅልፍ ሰዓት እያንቀላፋች እያለ ልጇ ታፍኖ ሞተ። ሌሊት ልጆቻችሁን ይጠብቅላቸው። አሜን በሉ እስኪ። ስትተኙ ልጆች እናንተ ነው የምትጠብቋቸው? ማን ነው የሚጠብቃቸው? ማን ነው ጠባቂያችን? እንኳን ሕፃናቱን እኛን ማን ነው የሚጠብቀን? ማይተኛው እግዚአብሔር ይጠብቀናል። እግዚአብሔር ይጠብቀን። አዎ ኖላዊ ነሄር ዘይነውም፣ እረኛችን ጠባቂያችን አያንቀላፋም ይላል መጽሐፍ ቅዱስ። እና ይቺ ሴት አጋጣሚ ከእንቅልፏ ነቃ ብላ ሕፃኗን ልታቅፍ ነካ ስታደርገው ነፍስ ስለተለየው ሕፃን ልጇ ቀዝቅዟል፣ በሕይወት የለም። ደነገጠች። የልጅን ነገር የወለደ ያውቀዋል ይላሉ እናቶች ሲናገሩ። ሐዘን ተው ስንላቸው አንዳንዴ የወለደ ይፍረደኝ ይላሉ። ልጅ ከባድ ነው። እንዲያው ልጅ እናቴ ብሎ ሲያለቅስ ያምራል እንጂ እናት ልጄ ብላ ስታለቅስ አንጀቷ ስፍስፍ ስለሚል አስቸጋሪ ነውና ከልጅ በፊት ያድርገኝ ይላሉ እናቶቻችን። እና ጸጥ ብላ ሐዘኗን ውጣ ምንም እንዳልተፈጠረ ሳታለቅስ በውስጧ እንባ እንኳን ቢመጣባት ዋጥ አድርጋ በሌሊት ሳትጮህ ኩሽታ ሳታሰማ ቀስ ብላ ሕፃን ልጇን የሞተውን ልጇን ወስዳ እህቷ አቅፍ ላይ አድርጋ የእህቷን ያለሞተ ሕፃን አምጥታ ታቀፈች። ቃሉ ጋር ናቸው። መጽሐፍ ቅዱስ ያልያዘው ነገር የለም። ጠዋት ላይ እህቷ ስትነሳ ያችኛዋ ማለት ነው የሞተ ሕፃን ታቅፋለች። አስከሬኑን ትክ ብላ ስታየው ግን የእሷ ልጅ አይደለም። መጮሁንም አቆመችና ይሄ የሞተ ሕፃን እኮ የኔ አይደለም፣ አንቺ የያዝሽው የኔ ልጅ ነው፣ ልጄን መልሺ ስትላት አላውቀውም። የሞተ ማን ዘመድ አለው? የሞተን የሚያስታውሰው የለም። ያለ እየተወሳ የሞተ እየተረሳ ነው የሚሄደው። ቃል ኪዳኑ ነው። በሞተው አይደለም የተጣሉ። በማን ነው የተጣሉ? ባልሞተው ሕፃን ሁለት እህትማማቾች ግብ ግብ ገጠሙ። የኔ ነው ሲባባሉ ገላጋዮች ገቡና ለመሸምገልም ተቸገሩ። ያችም ድርቅ ብላ ያልሞተው ሕፃን የኔ ነው አለች። ይችኛዋም የወለደችው የኔ ነው አለች። ሰዎቹ ለመገልገል ሲያስቸግራቸው ወዴት ይዘውት ሄዱ? ወደ 12 ዓመቱ ብላቴና ወደ ሰሎሞን ይዘውት ሄዱ። ሰሎሞን ገና በቅርብ ስልጣን ነው ያዘው። ገና ደግሞ ልጅ ነው። ግን እግዚአብሔርን የለመነውና ያገኘው ነገር አለ። እግዚአብሔር ምን አለው? ሰሎሞን ሆይ ብሎ ሲጸልይ ምን እንዳደርግልህ ትፈልጋለህ? ስልጣን ነው ሰጠው። በዓለም ዝነኛና ታዋቂ ላድርግህ፣ ብዙ ገጸ በረከት ልስጥህ፣ ሌሎችን ተጨማሪ ግዛቶች ልጠቅልልልህ ሲለው ምን አለ ሰሎሞን? እግዚአብሔር ይሄን ሁሉ አትስጠኝ፣ ይሄን ሁሉ ብትሰጠኝ ጥበብ ከሌለኝ ማስተዋል ከጎደለኝ ምን ያደርግልኛልና ጥበብና ማስተዋል ስጠኝ ብሎ ለመነ። ደስ አይልም ክርስቲያኖች? ያ ትንሽዬ ብላቴና የጸለየው ጸሎት እግዚአብሔርን አስገረመ። ሀብት አይደለም የለመንከኝ፣ ዝና አይደለም የለመንከኝ፣ ጥበብና ማስተዋልን ስለለመንከኝ
አንተ ከተናገርከው በላይ ማስተዋልና ጥበብን እጥፍ ድርፍ አድርጌ ሰጥቻለሁ አለው እግዚአብሔር። አመስግኑት እግዚአብሔር። እግዚአብሔር የተመሰገነ ይሁን። ክርስቲያኖች ብቻኛ ታማኞችና የሚረባንን እንጠይቀው እንጂ ከሚያስፈልገን በላይ እግዚአብሔር ይሰጠናል። ቃሉ የታመነ ነው። አንዳንዴ ማይገባ ጥያቄ እየጠየቅን እኮ ነው ዝም የተባልን ይመስለን። እግዚአብሔር ሳይሰማ ቀርቶ እኮ እንዳይመስላችሁ ይሰማል እኮ። መስማት ብቻ አይደለም፣ ገና ሳንነግረው እኮ ያውቀናል። ግን የማይገባና የማይረባንን ጥያቄ ነው የምንጠይቀው። የሚረባንን ጥያቄው ሁሉን ነገር ለሱ እንስጠው። የሚያስፈልገኝን አንተ ታውቃለህና አንተ ለኔ የሚሆነውን ስጠኝ በሉት። እኔ የተመኘሁትን ሳይሆን አንተ የፈቀድከው በእኔ ሕይወት ይሁን በሉት። ትልቅ ልመና ይሄ ነው። እኛ የለመንነው ሳይሆን እሱ የወደደው በሕይወታችን ይሆንልን። አሜን። ማስተዋልና ጥበብ ስለተሰጠው ዙፋኑ ላይ ሲቀመጥ ወንበሩም ባይሞላው ትንሽዬ ልጅ ቢሆንም አሁን የመጡት ሴቶች ግን የሞተ አስከሬን አላስቀብርም ወይም ደግሞ አናስቀብርም ብለው ያኛውን ሕፃን ደግሞ የኔ ነው እያሉ የሚጣሉ ሕፃናትን የያዙ ሁለት ሴቶች በሰው ታጅበው ዙፋን ችሎት ቀረቡ። ንጉሡም ጉዳዩን አጠናና መረመረ። ጉዳዩ ሴቶቹ የሚጣሉት በሞተው ሳይሆን ባለው ብላቴና ነው። የኔ ነው ስጭኝ ልውሰደው የሚባባሉት እና ንጉሡ የግራና የቀኙን ካየ በኋላ ሰይፈ ጃግሬ የሚባል ባለወግ አለ። አንድ ሰው የሞት ፍርድ ሲፈረድበት ኢትዮጵያን ጨምሮ ባለው የዓለም ሕግ ይሙት በቃ ተብሎ ሲበየንበት የሀገሪቱ ርዕሰ ብሔር ሲያጸድቀው ገዳዮቹ ዝም ብሎ ተራ ወታደር ፖሊስ አይደለም የሚገድለው፣ ባለወግ አለ። ወስደው ያንን ሰው በስቅላት የሚሆን በምን እንደ ሀገሪቱ ሕግ የሚሰቅሉ የሚገድሉ አሉ። እነሱ ተጠርተው መጡ። ሰይፈ ጃግሬ ይባላሉ። ሹመታቸው የማዕረግ ስማቸው ተጠራና መጣ። የእነኝህን ሴቶች በግራና በቀኝ ቆመው የሚከራከሩበትን ጉዳይ ሰማሁት። ስለ ሞተው ልጅ ሳይሆን ስላለው ልጅ ነው ስጭኝ የሚባባለው። የሞተውማ ሞተ። ስለዚህ አለው ሰሎሞን ሰይፍህን ካፎቱ ምዘዝ። በሕይወት ያለውን ሕፃን እየተጣሉበት ስለሆነ ለሁለት ሰንጥቀ ገነጣጥለህ አካፍላቸው አለ። ከኔ ጋር ናቸው? በሰውኛ ሲሰሙት የፍርድ ይከብዳል። የሞተ ጭራሽ እያለ ደግሞ ሌላ ግደሉ ተብሎ ተፈረደ እንዴ? ምን ነው ልትሉ ትችላላችሁ። ሰሎሞን የተጠቀመው ጥበብ እስከ አሁን ድረስ አቻ ያልተገኘለትና ምሳሌ የሌለው፣ እኛም በተለምዶ ዝም ብለን አነብንበ ነው የምናልፍ። እናንተም እኮ ታውቁታላችሁ፣ ታነቡታላችሁ። ግን ልብ ብላችሁ አላያችሁት። እግዚአብሔር በ12 ዓመቱ እንዴት ነው ይህንን ብላቴና እንዲህ አይነት ክብረት እንዲህ አይነት ጥበብ የሞላው በሰሎሞን ላይ ብላችሁ እግዚአብሔርን ሥራ የምታደንቁበት። ያልሞተው ሕፃን እያጣላቸው ስለሆነ በሰይፍ ቆራርጠህ ወይም ለሁለት ከፍለህ ለሁለቱ ትማማቾች አካፍላቸው ሲባል ሰይፈ ጃግሬው ሰይፉን ላጥ ሲያደርግ ያቺ የተቀማቸዋ እናቱ ትክክለኛ እናቱ ልጄ በሰይፍ ከሚቆራረጥ እንደወሰደችው ይቅር አልፈልገውም፣ ልጄ እያየ ሆዴ አይኔ እያየ በሰይፍ ልጄ ሲገነጠላ ላይም ተውሰደው ይሁናት አልፈልግም ስትል፣ ያችኛዋ ደግሞ ሌሊት የሰው ልጅ የሰረቀችዋ ልክ ነው ንጉሥ 1000 ዓመት ንገሱ፣ ልክ ፈርደዋል፣ ይገንጠልና ይከፈለን አለች። ያልወለደ አረደ ይላል አበሻ። ከኔ ጋር ናችሁ? ያልወለደችዋ ምን አለች? ይታረድና ሰንጠቅና ይካፈለን። ይችኛዋ ሲወለደችዋ ልጄ ከሚታረድ ትውሰደው። በዚህ ጊዜ ንጉሡ ምን አለ? ልጄ አይታረድ እንደወሰደችው ትቅር ያለችዋ ትክክለኛ እናቱ ስለሆነች ለእናቱ መልሳል። አመስግኑት እስቲ እግዚአብሔር። ይሄ ነው እኮ ፍርድ ማለት። ማን ፈረደው? ይሄን ፍርድ በማን ላይ አድሮ እግዚአብሔር ፈረደ? አያቸው አይደለም?
ፍርድ ሳትንጋደድ በትክክለኛ ያችኛዋ ይታረድልኝ ስትል ይችኛዋ ከሚታረድ ትውሰደው ጥንቅር ብሎ ይቅር። አንድ ቀን እሱ ፈልጎኝ ይመጣል አለች ሲያድግ። ይቺ ናት እናቱ፣ ርሩይቱ ናት እናቱ። የእኛ እናትም ይሄ ነው ስራዋ። ተፈርዶብን ወደ ገሃነም እንዳንሄድ ድንግል ማርያም ሰው መሆንህ ከኔ መወለድህ ሰዎች ወደ ሲኦል የሚገቡ ከሆነ ድጋሜ የሰው ዘር ወደ ሲኦል የሚታሰር ከሆነ ያንተ ሰው መሆን ምን ትርጉም አለው ብላ የምትቆም እናት ነው ያለችን። ያቺ ሴት ድንግል ማርያም ናት። አመስግኗት። ያቺ ሴት ልጆቿ እንዳንሞትባት የምትለምን፣ ልጆቿ እንዳንጠፋባት የምትለምን ያቺ ሴት፣ ያቺ ርኅሩህ ሴት፣ ያቺ ደግ ሴት፣ ያቺ ሴት ድንግል ማርያም ናት። ክርስቲያኖች ሰሎሞን እንዲህ አይነት ጥበበኛ ሰው ነበር። ብዙ መጻሕፍቶችን ጽፏል። ብዙ ድርሰት ደርሷል። 3000 ምሳሌዎችን መስለዋል። ስንት ሺህ ምሳሌዎቹ ይላል መጽሐፉን ስታነቡት፣ አንደኛ ነገሥት ምዕራፍ 3ን ስታነቡት በአጥር ላይ ከሚንጠለጠለው አሸክት ወይም ደግሞ ተራ ነገሮች ጀምሮ እስከ ቤተ መንግስት ባሉ ውድ ዕቃዎች፣ ሰማይ ላይ ስላለው ፀሐይ ያልተናገረው የማዕድን አይነት ያልተናገረው ያለመሰለበት ምሳሌ የለም ይላል። መጽሐፈ ምሳሌው የሚባለው መጽሐፍ በጣም ምርጥ ልዩ የሆነ መጽሐፍ ነው። ስለ ጻድቃን፣ ስለ ሰማዕታት፣ ስለ እግዚአብሔር ምሕረትና ደግነት ተናግረዋል። ዛሬ ግን እንደ ጊዜ ግብሩ ነውና ያቺ ከዓለም ሁሉ ሴት ትበልጣለች ስላላት ስለ ድንግል ማርያም በጥቂቱ እንናገራለን። ብዙ መልካም ያደረጉ ሴቶች አሉ አለ ሰሎሞን። አዎ ነበሩ። ከእናታችን ከሔዋን ጀምሮ እስከሱ ድረስ የነበሩ ሴቶች ለሀገር ትልቅ ስራ የሰሩ አንቱ የተባሉ ጥሩ ታሪክ ያላቸው እስራኤልን ነፃ ያወጡ እነ ዮዲት እና አብርሃም የሳራ ባለቤት የአብርሃም ባለቤት ሳራ ሥላሴ ቤቱ አይገቡላት፣ ሌሎችም ደጋግ ሴቶች የሶምሶን እናት ቅዱስ ሚካኤልን አይን ባይን ያየች። አረ ስንቱ ንጉሥ ፈርዖን በውሃ ሲሰጥም አይታ የእግዚአብሔር ምሕረት ቸርነትን ሲበቦ ብላ ያመሰገነች የመጀመሪያውን ከበሮ ይዛ የዘመረች የሙሴ እህት። ስንት ደጋግ ሴቶች ነበሩ፣ አልፈዋል። እንደ ድንግል ማርያም ግን ሊሆኑ አልቻሉም። ከኔ ጋር ናቸው። እነዚያ ሴቶች በተለይ ዮዲት፣ በተለይ እና አስቴር ወገናቸውን ከሞት ታድገዋል። ዘላቂ የሆነ የዓለም ሰላም ግን ማምጣት አልቻለው። አስቴር ለወገኗ ቆማለች። ዮዲት ለእስራኤል ቆማለች። ብዙ መስዋዕት ከፍለው ብዙ ታሪክ አጽፈዋል። ጠቅላላ የዓለምን ገጽታ ግን ማስተካከል አልቻሉ። ድንግል ማርያም ግን የዓለምን ታሪክ የቀየረች እናት ናትና ከነሱ ሁሉ ትበልጣለች። ክብር ለስም አጠራሯ ይሁን። ብዙ መልካም ያደረጉ ሴቶች አሏል። ብዙ አንቱ ተብለው ያለፉ እናቶች አሉ፣ ርሮች። ብዙ ቅዱሳት አንስት ነበሩ፣ ወደፊትም ይኖራሉ። ያልተዘጋ ነው። ግን ድንግል ማርያም ዘግታባቸው ያለፈች ደግሞ ብዙ ነገር አለ። ድንግል ማርያም አንቲ ታብይም ብዙሃት አንስት፣ ከብዙ ሴቶች አንቺ ትበልጫለሽ። እለነሳ ጸጋ ወክብረ፣ ክብር የክብር ክብር ካላቸው ከብዙ ሴቶች አንቺ ትልቂያለሽ ብለን ስንናገር እንዲያው ዝም ብለን አይደለም፣ ከመጻሕፍት ምስክሮችን በማምጣት እንጂ። እንዲህ ይላል በትንቢተ ሕዝቅኤል ምዕራፍ 44 1 ላይ እነሆ ነቢዩ ሕዝቅኤል የነበረበት ዘመንና የነበረበት ሀገር ባቢሎን በሚባል በምርኮ ባለበት ዘመን እነሆ ከዕለታት በአንድ ቀን ፊቴን ወደ አዜብ መለሰኝ ይላል። አዜብነቱ ለደብተራ ኦሪት ነው ማለት ደብተራ ኦሪት በተተከለችበት አንጻር ንዑስ ማዕዘን ውስጥ ፊቴን ዘወር ብዬ እንድመለከት አደረገኝና ዘወር ብዬ ስመለከት እግዚአብሔር የኃያላን ሁሉ ጌታ የሆነ አንዲት ቤት በጽኑ ቁልፍ የተቆለፈች ቤት አየሁኝ። ያች ቤት እንደተቆለፈች ሳይከፍታት እግዚአብሔር የተባለው ጌታ ገባና መልሶ ደግሞ ሳይከፍታት ሲወጣ አየሁኝ።
ርኢኩ ኆኅተ በምስራቅ መንክር ማኅተም በድንቅ ቁልፍ የተቆለፈች ቤት አሳየኝ አለ። ያቺ በድንቅ ቁልፍ የተቆለፈች ሌሎች ሴቶች ያልሆኑባት ድንቅ ቁልፍ ማኅተመ ድንግልና ያላት ድንግል ማርያም ናት። ማናት? እግዚአ ኃያላን የተባለው ልጇ መድኃኔ ዓለም ነው። ሳይከፍታት ገባ ሳይከፍታት ወጣ የተባለው ማኅተመ ድንግልናዋ እንዳለ በድንግልና ጸነሰች፣ በድንግልና ወለደች። ከወለደች በኋላ ደግሞ ዘላለማዊ ድንግል ሁና ኖረችና ከብዙ ሴቶች ሁሉ ትበልጣለች። አመስግኗት። ዘላለም ድንግል፣ ዘላለም ድንግል። እስኪወልዱ ድረስ ድንግል መሆን ይቻላል። ከወለዱ በኋላ ድንግልና አለ እንዴ? በምን ታምር? እንዴት ተብሎ? ለዚህ እኮ ነው ከሴቶች ሁሉ ብለን የምንናገረው። የለማ ሊሆንም አይችልም። ከወለደች በኋላ ድንግል ነኝ ብትልስ ማንስ ይቀበላል? እሷ ግን ድንግል በድንግልና ጸንሳ በድንግልና ተወልዳለች። ስሙንም ማን ትለዋለች? ይሄ ነው እንግዲህ የተነገረላት ፍጻሜውን ያገኘው። ስለዚህ ከሴቶች በለጠች አልበለጠች? ታዲያ ምን ነው መናፍቁ ሜዳ ላይ ቆሞ አፉን የሚከፍተው? እንደ ተራ ነገር የሚገልጣት በተራ ቋንቋ እኮ አትገለጥም ድንግል ማርያም። ማን ነው ከወለደ በኋላ በድንግል የሚሆነው? ማን ነውስ በዘላለማዊ ድንግልና አምላክን መጽነስ የሚችለው? ይሄ እኮ ለእሷም ገርሟታል። ለእኛ ብቻ እኮ አይደለንም። ሊቃውንቱ ሲያስተምሩን ወዝመንክር ልደተ አምላክ፣ እንዴት ዘር ምክንያት ሳይሆነው ያለ ዘር እሷ እንኳን ገብርኤልን ስትከራከረው ምን አለችው? እኔ እኮ ወንድ ስለማላውቅ እንዴት ተወልጃለሽ ትለኛለህ? ምን ስለማልን? አቤት ሳላውቅ አይደለም ስለማላውቅ በሉት። አማርኛው የተዘጋ አማርኛ ነው። ማወቅ ስለማልፈልግ። አበበ አቤት እራት አትበላም? አይ ቀን በልቻለሁ። አልበላም። ስለማልበላ ምግቡን አንሳልኝ። ዘግቷል። አይበላም። ስለማልበላ ስለማላውቅ ማወቅም ፍላጎት ስለሌላት ድንግል ማርያም በዘላለማዊ ድንግልና ጸንታ ስለምትኖር ስለማላውቅ እንዴት ትጸንሻለሽ ትለኛለህ? ተከራከረችው እኮ ድንግል ማርያም። አንቺ እንደ ሌሎች ሴቶች አይደለሽም። ከሴቶች ሁሉ ተለይተሽ ምንድነሽ? አንቺ የምትጸንሽው አንቺ እንደተናገርሽው ሳይሆን በመንፈስ ቅዱስ በግብረ መንፈስ ቅዱስ ነው። በምንድን ነው? የኦርቶዶክስ ቋንቋ ነው ይሄ። ግብረ መንፈስ ቅዱስ ይባል። በግብረ መንፈስ ቅዱስ ነው ከአንቺ የሚወለደው። እሱ በግብረ መንፈስ ቅዱስ ነው አላት። እንዴት አለችው? አንቺ እኮ ከሴቶች ሁሉ የተለየሽ ነሽ። ከሴቶች ሁሉ ወደፊት ከሚመጡም ከዚያ በፊት እንደነበሩትም ሴት ከምትባለዋ ሁሉ የተለየሽ ነሽ፣ ቡርክት ነሽ። በአንቺ ዘመን ከአንቺ በኋላ የነበሩ ሴቶችም ቡርክት አንቲ የሚል ድምፅም ሰምተው የማያውቁ የሰው ምስፍን እናት መልአኩ ቅዱስ ገብርኤል መጥቶ አደራሽን ለመስዋዕት የማይሆን ነገር እንዳትበሊ እንዳትመገቢ፣ አንደኛ መጽሐፈ መሳፍንት ምዕራፍ 13 ነው። ከአንቺ የሚወለደው ናዝራዊ ለእግዚአብሔር የተለየ ይባላል ይሆናል። ለመስዋዕት የማይሆን ነገር እንዳትበይ፣ ኃይል የሆነ ኃያል የሆነ ልጅ ትወልጃለሽ አላት። አንቺ ከሴቶች ግን የተለየሽ ነሽ አላላትም። ከኔ ጋር ናችሁ? ከሁሉም በላይ ከሁሉም የሚበልጠውና የሚደንቀው ሥላሴ ቤቷ የገቡላት ያቺ ሳራ ድንኳን ውስጥ ተፍተፍ እያለች ለሥላሴ ምግብ ስታዘጋጅ የነበረችዋ እንደ ዛሬው ሁሉ የዛሬ ዓመት እመጣለሁ ሲል እግዚአብሔር ሰማችና ድንኳኑ በውስጠኛው ክፍል ሆና ሳቀች። በ90 ዓመቴ ልጅ እንዴት ነው ገና ነኝ እንዴ? ለካ እኔ እኮ ሙቀት ተለይቶኛል ስትል እግዚአብሔር እጅ ላይ መሆኗን ረስታ ሳቀችና ሥላሴ ሰሟት። ማን ሰማት? ቤት ውስጥ ስትነጋገሩ ሰው የለም ብላችሁ ስታወሩ ማን እጅ ላይ ነው ያላችሁ? ማን እየሰማን ነው? እግዚአብሔር የሚሰማኝ የማይመስለው ብዙ ሰው አለ። ግራና ቀኙን ያውና ሰው አለመኖሩን ብቻ ነው እንጂ የሚያየው እግዚአብሔር እጅ ላይ መሆኑ ትዝም አይለው ሰው አለ። አረ እግዚአብሔር እጅ ላይ ናቸው። አልተሰማሁም ብላ ድንኳን ውስጥ ሳቀች። እግዚአብሔር እጅ ላይ ናት ግን ያለችው። ስትስቅ ምን ታሳቅ አለ ሳራ።
ምን ነው ሳራ ሳቀች አለ እግዚአብሔር። ለካ ተሰምቻለሁ እንዳለችና ድንኳኑን ከፈት አድርጋ ወደ ሥላሴ መጣ። ጌታዬ አልሳኩም፣ የተናገረው እውነት እንደሆነ አምናለሁ ብላ ወደ እምነቷ መለጣች። አመስግኗ ተባካች። አልሳኩም አለች። አንተ የተናገርከው እንደሚሆን አምናለሁ። በእውኑ ለእግዚአብሔር የሚሳነው ነገር አለን ሲል ሰምታ ነበር። አይሳንህም፣ ይሆናል። እንኳን አይደለም እኔን አሮጊቷን አዳምን እኮ ከመሬት አምጥተህ የፈጠርክ አምላክ መሆንህን አምናለሁ። ከአዳም ጎን እኮ አንድ አጥንት ወስደህ እኮ እንደፈጠርከኝ አምናለሁ፣ እቀበላለሁ ብላ ወደ ቤተ እምነቷ አዘው ብላ ገባች። በዚህ ጊዜ ሙቀት ልምላሜ ተለይቷት የነበረችዋ ሳራ በዓመቱ ይስሐቅ የተባለ ልጅ አገኘች። እግዚአብሔር ይመስገን። ክርስቲያኖች ለካ የዛሬ ዓመት የተባለው እንዲያው ለይስሐቅ ብቻ አይደለም። የዛሬ 1000 ዓመት ደግሞ ቤትሽ ከአንቺ አብራክ ውስጥ እኮ ነው ያለሁኝ፣ ከአንቺ ደግሞ መጣና ደግሞ ሰው ሁኝ ዓለምን አድናለሁ እያለ 1000 ዓመት ቀጠሮ ለካ እየሰጣት ነበረ። በግልባጭው በ1000ኛ ዓመቱ እግዚአብሔር ሰው ሆነ፣ ከቤተ አብርሃም መጣ። ለዚህ ዝግጁ ሆና የተገኘችዋ ከዓለም ምርጥ የሆነችዋ ሴት ድንግል ማርያም ናት። አመስግኗት እባካቸው። አይቻ የላትም። በዓለም ታሪክ በሴቶች ደረጃ በውበት ደረጃ አንቱ የተባሉ ተመራማሪ ሳይንቲስቶች፣ ፈላስፎች ብዙ ስራ ሰርተው ስማቸውን በክብር መዝገብ ያጻፉ ብዙ ሴቶች አሉ። በተለይ በዚህ ዘመን ካፋቸው የማትጠፋዋ እነ ዲያና እነ ሞናሊዛ የሚባሉት በጣም ትልልቅ ሴቶች እንኳን እነዚህ በስጋዊ ውበት ያላቸው ሴቶች አይደለም መንፈሳዊ ውበት ያላቸው እነዚያ ቅዱሳት እና አስቴር እንኳን ድንግል ማርያም አቻ ሊሆኑ አይችሉምና ከብዙ ሴቶች ሁሉ አንቺ ትበልጫለሽ አላት። እውነት ነው፣ ትበልጣለች የኛ እናት። አመስግኗ ተባካችሁ። የመብለጫው 1 2 3 ነገሮችን ተናግሬ ትምህርት ልጠቅልል። ከሩቅ ነው የመጣሁት። ምናልባት እዚህ ጴጥሮስ ጳውሎስ ሲባል ማገለግልበት ደብር ነው እንጂ እዚህ መኖሪያዬ በጣም ብትሰሙት ትደነግጣላችሁ። ደህና መሻችሁ። አገልጋዮች የቦታ እጥረት የለብንም። የትም ቦታ ከጫፍ ጫፍ ማታ ስንሄድ እናመሻለን፣ እንገባለን። ማን እየጠበቀን? የእግዚአብሔርን ቃል እያስተማሩ ይሄ ይመጣብኛል መሸብኝ የሚል አስተማሪ ካለ እሱ ገና ለራሱም ትምህርቱም አልገባው። ጠባቂያችን ማን ስለሆነ? ሂዱ እኔ ከእናንተ ጋር ነኝ አይደል ያለው? ሂዱ አስተምሩ እኔ ከእናንተ ጋር ነኝ ያለው እግዚአብሔር ቃሉን ዛሬ አያጥፍም። ሰው ሊሰርቅ ሊቀማ ወይም ወንጀል ሊፈጽም ሄዶ እንኳን እንዴት ሆን ብሎ ያስባል። እንኳን የእግዚአብሔርን ቃል ተሸክሞና የምትበልጥባቸው ትበልጫለሽ አላት ሰሎሞን። ከነዚህ መካከል 3ቱን ነገሮች ብዙ ጊዜ እናንተ የምታውቋቸውን 1 2 ብለን እናያቸው። በመጀመሪያዋ ድንግል ማርያምን በሐሳብሽ ድንግል ነሽ እንላታለን አንላት? የሐሳብ ድንግል ሲባል እንዴት ነው ነገሩ? ትዝ ብሏችሁ ያውቃል? ሰው እንዴት ከሐሳብ ይገታል? መናገር ሊቆጠብ ይችላል፣ ማድረግ ሊታቀብ ይችላል። ሐሳብ ግን ይገታል እንዴ? ማናስበው ነገር አለ እንዴ? በህሊናችን የማይወጣ የማይወርድ ነገር አለ እንዴ? ይሄ እኮ ማዕበል እኮ ነው። ገታችሁ ማትይዙት ነው። አይናችሁ በተከፈተ ቁጥር አብሮ እኮ የሚሄድ ነው። ዝም ብላችሁ ስትቀመጡ ሰማይ የማናውቀውን ዓለም ዳብሶ እኮ የሚመጣ ነው ሐሳብ። ይሄ ምናባዊ ሐሳብ ሰው ማየት ብቻ ሳይሆን አይንም ባይኖረው በሐሳብ ብዙ ነገሮችን ያወጣል ያወርዳል። በተለይ ስጋ ለባሽ በተለይ እኛ ሰዎች ብዙ ነገሮች በውስጣችን ይመላለሳሉ። ከነዚህ ሁሉ ነገር ግን ጾመኛ የሆነችው ድንግል ማርያም ብቻ ሆና ተገኘች። አመስግኗት እስቲ። ጾመኛ ናት። የመላእክት እህት ናት ያሰኛትም አንዱ ይሄ ከሐሳብ ድንግል ስለሆነች ከመጥፎ ሐሳብ በሁለት ይተረጎማል። እንደምታውቁት ሰው ከእንስሳት የሚለየው በማሰቡ ነው። ያስብ እንጂ የኃጢአት ሐሳብ አታስብም እያለ ነው ድንግል ማርያምን እየተናገርን ያለ ነው።
እንጂ ዝም ብሎ ብቻ ከሌላ ፕላኔት የመጣች ዝም ብላ የምትኖር ነገር እናት እያለ ዘእንበለ ኃጢአት በሐሳብሽ ድንግል ነሽ ሲባል ከኃጢአት ከምን አልኳችሁ? ከበደል ከክህደት አጠቃላይ ኃጢአት ዘርፈ ብዙ ነው። ከምኞት ኃጢአት በማሰብ የሚመጡ ኃጢአቶችን ቆልፋ ዘግታ ያለፈች ናት እናታችን። የሐሳብ ድንግል ከየት ነው የሚገኘው? የሥጋ ድንግል መቼም አይታጣም፣ ከስንት አንድ። እንዲያውም በመጽሐፍ ቅዱስ በዚህ በማቴዎስ ወንጌል ምዕራፍ 14 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አንድ ቅዱስ ሲናገር ሴቶች ከወለዱት ዮሐንስን የሚበልጥ የለም ይላል። ማንን የሚበልጥ? የትኛው ዮሐንስ ነው? ጌታን ያጠመቀው። ማን ያጠመቀው? እሱን የሚበልጥ የለም። 4 ነጥብ። ይሄ ይባል እንጂ ድንግል ማርያምን ደግሞ ጫፉ አይደርስም። ይደርሳል እንዴ? ማንም አይደርስም። አይግረማችሁ። ዮሐንስ ቅዱስ ሚካኤላቸው አይደለም። የድንግል ማርያም ከመላእክት ሁሉ በላይ ናት። ይእቲ ተአቢም ኪሩቤል፣ ከኪሩቤል በላይ ናት፣ ከሱራፌል በላይ ናት። አጠቃላይ ከፍጡራን ሁሉ ትበልጣለች። ከሴቶች ሁሉ ትበልጣለች ሲል ሶሎሞን አይግረም። ከሚካኤልም ትበልጣለች። አመስግኗት። ትበልጣለች ድንግል ማርያም። ዳር ላይ የቆምከው ስዕሏን የምትቀደው ወንድሜ አይድነቅህ። ሚካኤል እኮ አምላክን መሸከም አልቻለም፣ አይችልም። ማስረጃ እንሰጥሃለን። ትንቢተ ኢሳይያስ ምዕራፍ 6:2 አንበው። መላእክት ዙሪያውን ቆመዋል። ረጅም ዙፋን ላይ እግዚአብሔር ተቀምጦ አየሁት። ወመላእክት ይቀውሙ አውዶ፣ መላእክት ዙሪያውን ከበው ቆመዋል። አንዱ ለአንዱ በመቀባበል በማስተዛዘል ቅዱስ ቅዱስ እያሉ ሲያመሰግኑ ሰማው። ክንፋቸውን ግን ይሸፍናሉ። ማንን እንዳያዩ? እግዚአብሔር ፊት መቆም ስለማይችሉ። ድንግል ማርያም እሳ ታቀፈችው መድኃኔዓለምን። አመስግኑት። ትበልጣቸዋለች። እንዴ በሁለት ክንፋቸው ፊታቸውን ይሸፍናሉ። በእሳት ፊት እንዴት ገለባ ይቆማል? በሁለት ክንፋቸው ፊታቸውን ሰውነታቸውን በክንፋቸው ተሸፍነው እሱ በፈቀደላቸው መጠንና ልክ ብቻ ያዩታል። ከዚያ ውጭ ሙሉ በሙሉ እግዚአብሔርን ማየት አይችሉም። ድንግል ማርያም እሳ ሆዷ ውስጥ ተሸከመችው። ድንግል ማርያም እሳ ጡቷን አጠባቸው። እናታችን እሳ በጀርባው አዘለችው መድኃኔዓለምን። አመስግኑ። በለጠቻቸው። አይግረም። ከሴቶች ሁሉ ትበልጣለች ሲባል ምን ነው? እንዲያው ከሌላ ፕላኔት የመጣች አደረጋችኋት ያልከኝ ወንድሜ፣ ተወውና እሱን መላእክትንም ትበልጣለች። አቻም የላትም። እሷን የሚመስል የለም። ወደፊትም አይመጣም። ከዚህ በፊትም የለችም። ስለዚህ የመላእክት እህት ናት የተባለችው በቅድስና እንጂ አምላክን በመሸከምና አምላክ ፊት በመቆም ከነሱ ሁሉ በላይ ናት። ከፍጡራን በላይ ከሥላሴ ቀጥላ ያለች እሷ ነች። አጠቃላይ ከቅዱሳን ከምንላቸው የተለዩ ናቸው የምንላቸው ብዙ ደረጃ የደረሱ ታላላቅ ቅዱሳን በዓለም ላይ አሉ። የእሷ እኩያዎች ግን አይደሉም። ልክ ነው። ቅዱስ ዮሐንስ አፈወርቅ የሚባል አባት አለ። ሁልጊዜ ከስብከታችን ማናጣው ዮሐንስ አፈወርቅንና ጳውሎስን ሳንጠራ መቼም የስብከት ማጣፈጫችን የዚህ ዘመን እሱ ነው። ለዛሬ በ4ኛው መቶ ክፍለ ዘመን ሆኖ የተናገረው ነገር ለዛሬ ትውልድ የሚመጥን አማርኛ አድርጎ ነው የጻፈው። ሊቁ እንዲህ ይላታል። እነሆ ሃይማኖተ አበው በሚባል መጽሐፍ ምዕራፍ 64፣ 65፣ 66 የእሱ ድርሰቶች ናቸው። እነሆ በዓለም ላይ ዓለም ተሸክሞት የነበረ ዕዳ ነበረ ይለናል። ዕዳ 5500 ዘመን እየተንከባለለ የመጣ ዕዳ። ይህንን ዕዳ ማስወገድ አቅቶት ብዙ ቅዱሳን መጥተዋል። ብዙ መስዋዕት ተሰውተዋል። ብዙ እንስሳት ተሰውተዋል። ብዙ ደም ፈሷል። ብዙ የእህል ቁርባን ቀርቧል። ብዙ ጸሎት ተጸልየዋል። ይህንን 5500 ዘመን እየተንከባለለ የመጣ ዕዳ ግን ፈቀቅ ማድረግ አልተቻለም። ወሃሎ ዕዳ ላይለ ትዝምዳ አንስት ዘይፈድይወል ለዕዳው። በተለይ ሴቶች እየወረደ እየተንከባለለ እየተጠራቀመ የመጣ ለወንዶች የሚከፍሏቸው ዕዳ ነበር ይለናል ቅዱስ ዮሐንስ አፈወርቅ። ወበእንተዝ ኮነት ፈዳይተ ዕዳሃ ለሔዋን።
ስለዚህ በመጨረሻ ዘመን ግን ድንግል ማርያም የምትባል እናት ተነሳችና የእናቷን የሔዋንን ዕዳ አሰረዘችላት። አመስግኗት እናታችሁ። የሔዋን ዕዳ ነበረ። ስለዚህ ከአንስተ ዓለም የላቀች ናት ድንግል ማርያም። በሐልዮ በሐሳብ ድንግል እሷ ብቻ ነች። ከሴቶቹ አይደለም ከፍጡራን ሁሉ ትበልጣለች። ሁለተኛው በነቢብ ንጽሕት ድንግል ናት። በመናገር ንጹሕ የሆነ ሰው፣ ከመናገር የታቀበ ሰው፣ ከመናገር የተቆጠበ ሰው። መቼስ ይህ አፋችን የሚከፈተው ለመግባባት ለማመስገን ነው። በተቃራኒው ያልተፈቀደለትን ነገር ደግሞ እንሰራበታለን። ኃጢአትን እናገርበታለን፣ ውሸትን እናገርበታለን፣ በሐሰት እንመሰክርበታለን። በንጹሑ ላይ ውሸት መስክረን እናስገድላለን፣ እናሳስራለን፣ ሰዎችን እናማበታለን። የተፈጠረ ለአንድ ዓላማ ነው፣ እርስ በርሳችን ልንግባባበት፣ ከዚያ ውጭ እግዚአብሔርን ልናመሰግንበት። በዚህ በአንደበታችን በአቲን ባርኮ ለአብ ወበአቲን ረግሞ ለሆነ የያዕቆብ መልእክት ምዕራፍ 3 አንቡልኝ ገብታችሁ። በዚህ በአንደበታችን እዚህ እግዚአብሔርን ቅዱስ ብለን እናመሰግንበታለን፣ እዚህ ወንድማችንን ርኩስ ብለን ደግሞ እግዚአብሔር ሰውን እናሳዝንበታለን። አንድ ምንጭ ሲሆን ግን መራራና ጣፋጭ ያወጣል። ምን ነው ወዳጄ፣ በዚህ አንደበታችን ምን አለበት? ከተፈቀደለት ዓላማ ውጪ አውጥተን ለምን እንጠቀማለን? ለማመስገን የመጣውን ለምን ትዘፍንበታለህ? ልታዜምበት እንደ ዶክተር እንደ ኢንጂነር ፍጹም ልናመሰግንበት የተፈጠረውን፣ እንደ ካህናት ልትቀድሱበት ልታመሰግኑበት የተፈጠረውን ላልተፈቀደለት ዓላማ ውላችሁ ሰውን የምታሞግሱ ሰዎች አንደበታችሁን ለምስጋና ያዘጋጅላችሁ። አሜን በሉ እስኪ። ለምስጋና ያዘጋጀው ባህሌ ነው እያላችሁ ቤት ውስጥ ገብታችሁ ከዚህ ስትመለሱ ዘፈን ከፍታችሁ የምታደምጡ ሰዎች የሚዘፈንበት ወቅት ነው። እውነት ዘፈን የምንዘፍንበት ሰዓት ነው። አጠገብ የተተከለው ድንኳን አላየኸው? ጥቁር የለበሰችዋን እናት አላየህም? ማቅ የለበሰችውን ዓለም አላየህም? ቤተ ክርስቲያን ያለችበትን መከራ እናይም? ምንዘፍንበት ወቅት ነው ወይ? ድንግል ማርያም ከዚህ ሁሉ ንጹሕ ናት። በአንደበቷ እግዚአብሔርን እያመሰገነች ቤተ መቅደስ ኖረች። የት ኖረች? ቤተ መቅደስ። እንደ ዕብራውያን ሴቶች ልጆች በዋዛ በፈዛዛ ሰፈር ውስጥ ሰው እያወደሰች ዘፈን እየተለማመደች ሰው እየነቀፈች እያሽሟጠጠች ሳይሆን እግዚአብሔር የሚመሰገንበት ቤተ መቅደሱ ቅድስተ ቅዱሳኑ ኖረች። ስለዚህ ከመላእክት ጋር ነው የኖረችው። ከማን ጋር? ከመላእክት ጋር። የምትመገበው የነሱ ያመጡትን፣ የምታገኛቸው ጠዋት ማታ እነሱን። ሊቁ ቅዱስ ያሬድ የተባለው የኢትዮጵያው ደራሲ ከመዝ ነበርኪ ውስተ ቤተ መቅደስ እንዘ ትትናዘዚ ማህበ መላእክት ከመዝ ነበርኪ 12 ዓመተ መላእክት እያጽናኑሽ፣ መላእክት እያጫወቱሽ፣ እንደ መላእክት እየዘመርሽ፣ እንደ መላእክት እግዚአብሔርን እያከበርሽ እንዲህ እያደረግሽ 12 ዓመት ኖርሽ አላት። የኛን እናት አመስግኗት። 12 ዓመት በልጅነቷ ጀምራ የዓለም ጣጣ ያልተሸከመች፣ ንጽሐ ጠባይ ያላደፈባት፣ የዓለም ምናምንቴን ያልተለማመደች ንጽሕት ድንግል ናት። በነቢብ ድንግል ናት። የመጨረሻው ትልቁ እኛ ዛሬ አሳር መከራችንን የምናይበት ወድቀን ሁልጊዜ ታጥበን መልሰን የምንቆሽሽበት ከገቢር ንጹሕ ድንግል ናት ድንግል ማርያም። እዚህ ከሴቶች ትበልጣለች። ሰዎች እስከ ተወሰነ እድሜ ድረስ ንጽህና ቅድስናቸውን ጠብቀው አባት እናት እየተቆጣጠረ በተለይ ሴት እህቶቻችን የት ዋልሽ የት ገባሽ እየተባሉ ራሳቸውም ሕሊና ይዟቸው አባቴንስ እንዴት አንገት አስደፋለሁ፣ ዘሬንስ እንዴት አሰድባለሁ እያለች ራሷን ጠብቃ በወግ በማዕረግ ቤተ ክርስቲያን ሥርዓተ ተክሊል ፈጽማ ዘርሽ ይባረክ ብላ የምትሸኛቸው መዓት ልጆች አሉ። እግዚአብሔር ያብዛቸው እነዚህ። ከዚያ ውጭ ደግሞ ባፈነገጠ መልኩ ከባህላችን ያፈነገጠ ከመጽሐፍ ቅዱስ አስተምሮ ያፈነገጠ ድንግልና ደግሞ የሚቸበቸብበት ዘመን ደርሰናል። ዛሬ ራሳቸውን ለመስዋዕት በግ የኃጢአት በግ አድርገው ያቀረቡ እህቶች አሉ። አስነዋሪና ጆሮ ጭው የሚያደርግ ዘመን ውስጥ ነው ያለነው።
እግዚአብሔር በቸርነቱ ይጠብቀን። እናታችን ድንግል ማርያም በዘላለማዊ ድንግልና ስትኖር ከቤተ መቅደስ የተረከባት ማን ነው? አሁን ደግሞ ፋኑኤል የተባለ መልአክ ሲመግባት ኖረ። ገብርኤል የሚባል መልአክ ደግሞ መጣና የምስራች ወደ ዓለም ይዞ መጣና እሱ ደግሞ የአምላክ እናቱ ነሻል የምስራች ብሎ ደግሞ ደስ የሚያሰኝ የምስራች ይዞላት መጣ። በ15ኛ ዓመቱ አመስግኗ ተባካችሁ። ስለዚህ እንዴት እንዲህ እንደኔ እንደቆምኩበት አትሮንሱ ጋር ቆማ የነቢያትን ትንቢት መጽሐፍ ሲነበብ ቅዳሜ ቅዳሜ በጸሎት ቦታ በምኩራብ ቦታ ሄዳ እዚያ እሷ አለችበት ቤተ መቅደስም መጻሕፍት ሲነበቡ ስታደምጥ በተመስጦ እየሰማች ልቧ ሳይበተንባት ምንም ወደ ኋላ የሚመልሳት ነገር ስለሌለ ቅድም የዘረዘርናቸው 3 ነገሮች ልማዳንስ ስለሌለባት ሁልጊዜ ለእግዚአብሔር የተሰጠ ማንነት ስላላት አንድ ቀን የነቢዩ ኢሳይያስ ትንቢት ሲነበብ እሷ አጠገቧ ቁማ ትሰማው ነበር። የሚነበበው የትንቢቱ ምዕራፍ ወይም አንቀጽ ምዕራፍ 7:14 ላይ እንዲህ ይላል፣ ድንግል በድንግልና ጸንሳ በድንግልና ተወልዳለች፣ ስሙን ከፍ አድርጋችሁ ተናገሩት። ማን ትለዋለች? አማኑኤል ትለዋለች የሚል ሰማች። እግዚአብሔር ሆይ አለች እሷ፣ እዚያ ዘመን ብታደርሰኝ ያችን ሴት ባያት፣ ያችን ሴት እግሯን ባጥባት፣ አይኗን ባያት፣ ከምንም በላይ ግን ሴቲቱን እንኳን ባላገኝ እዚያ ዘመን ብታደርሰኝ ምን አለ ብላ ጸለየች። ራሷ እኮ ናት ያቺ ሴት። አመስግኗት እስቲ። እሷ እኮ ነች ያቺ ሴት። ያቺ ሴት ማን ነች? ትመኛት የነበረች ሴት ራሷ ሁና ብትገኝ ሰራ። አመስግኑት እግዚአብሔርን። የእግዚአብሔር የጥበቡ ብዛት እሷ ነች እኮ። ወሶበሬ እግዚአብሔር አብ በሰማይ ሆኖ አየ፣ ምስራቁን ምዕራቡን፣ ሰሜኑን ደቡቡን፣ ዳርቻዎችን ሁሉ አየ። እንዳንቺ ያለ አላገኘም። ባያገኝ እንዳንቺ ያለ ባያገኝ አንቺን ለእናትነት መረጠ ይለናል። መረጠ ሲል እግዚአብሔርማ ከመረጣት ምን ያስደንቃል፣ ያስገርማል። ሲፈልግ እንኳን ሰውን እንጨቱንስ ድንጋዩንስ መምረጥ ይችል ያለ እንዴ? ይሄ እኮ የእግዚአብሔር ስራ ነው እንዳንል እንድትመረጡና በቅታ የተገኘች እሷ ናት። የእግዚአብሔርን መስፈርት ያሟላ ይችላል። አመስግኗ ተባካችሁ። የእግዚአብሔርን መስፈርት እንድታሟላ ሁና የተገኘች እሷ እንጂ እሱማ ቢመርጣት እሱ እኮ ምን ችግር አለበት? መርጦ ለእናትነት ካዘጋጃት እንደሱ አይደለም። ስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታል ስንል እንድትመረጥ ሁና በቅታ የእግዚአብሔርን መስፈርት ክራይቴሪያ ሟልታ የተገኘች ቅድስና፣ ንጽህና፣ ቅድም የዘረዘርናቸውን ነገሮች ይዛ የተገኘች እሷ በመሆኗ የእግዚአብሔር ዓይኖች ወደ እሷ ሆኖ ማኅደረ እግዚአብሔር ሆነች። እግዚአብሔር ምን ይላታል? መጻሕፍቶቻችን ሀገረ እግዚአብሔር ይላታል። የእግዚአብሔር ሀገር። የማን ሀገር? ሀገር አለው እንደ እግዚአብሔር? አቤት! ንጉሥ በከተማው እንዲኖር የሀገሪቱ መሪ በዚህ በመዲናቸው እንደሚኖሩ እግዚአብሔርም ማኅፀኗን ዓለም አድርገው 9 ወር ከ5 ቀን ስለተቀመጠባት የእግዚአብሔር ሀገር ትባላለች ድንግል ማርያም። የማን ሀገር? ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ይላል። ስለ አንቺ ድንቅ ድንቅ ነገር ተናገሩልሽ የእግዚአብሔር ሀገር ሆይ፣ የእግዚአብሔር ከተማ ሆይ ትባላለች። መዝሙረ ዳዊት መዝሙር 86:1 ላይ መሰረቷ የጸኑ ናቸው የሚለው የእግዚአብሔር ሀገር ትባላለች። የእግዚአብሔር ቤተ መቅደስ ማደሪያ ሁና መስፈርቱን አሟልታ የተገኘች እሷ ስለሆነች አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ አንቺ መልካም ካደረጉ ሴቶች ሁሉ ትልቂያለሽ፣ ትበልጫለሽ ብሏታል ሰሎሞን። እኛም እንላታለን። እንደምንላትም እሷ እንዲህ ብላናለች። ትውልድ ሁሉ ምን ይሉኛል አለች? ብፅዕት ይሉኛል። አመስግኗት የእኛን እናት። ታዲያ ምን ነው የዛሬ የኔ ጄኔሬሽን የኔ ትውልድ ምን ነው በዚህ ዘመን ታዲያ ድንግል ማርያም ላይ ጥያቄ ማንሳት አበዛችሁ? ምን ነው ስዕሏን መቅደድ ጀመራችሁ? ምን ነው ከተራራ ጋር ተጋጫችሁ?
ምን ነው እናታችሁን አስጠላችሁ? ምን ነው መስቀል ስር አልታያችሁ አለች። ምን ነው ጌታዬ እያላችሁ ኢየሱስ እያላችሁ እናቱን ምን ነው ጥላችሁ መጣችሁ? ወዳጄ እግዚአብሔር ማስተዋል ይስጠን። ድንግል ማርያምን እኛ ስንወዳት በተቃራኒ ሰይጣን ደግሞ ዝቶ ይጠላታል። ለምንድን ነው ሰይጣን ከእሷ ጋር ግብግብ የሚገጥመው? ምን አደረገችው? 5500 ዘመን የነበረውን ቁራኝነት ግዛቱን ያስቀማችው እሷ ስለሆነች አመስግኗት። እሷ ነቻ ቁራኝነትን አጥፍታ ከመዳፉ ተፈልቅቆ እንዲወጣ መስቀል እንዲተከል ነፃ እንድንወጣ የብዙዎች እናት እንድንሆን ስሟን የጠራ ሁሉ ድንግል ማርያም ሆይ እናቴ ሆይ ያላትን ሁሉ እሷ በገባችበት እንደሚገባላት በተሰጣት ቃል ኪዳን ሰይጣን ጥንቅቅ አድርጎ ስለሚያውቅ ትውልድ ሁሉ የኔ ናቸው ብላ ስለተናገረች ንጽሕት ቅድስት ስለሆነች አቻ ስለማይገኝላት ይሄ ትውልድ ይችን እናት ቢጠጋ እንደሚያተርፍ ስለሚያውቅ ሰይጣን ይህን ትውልድ ከዚህች እናት ስር ፈልቅቆ ለማውጣት ሌት ተቀን እየሰራ ነው። እኛ ግን እናታችንን እንለቃለን እንዴ ብሎ ነገር አለ እንዴ? በእናታችን ድርድር አለ እንዴ? ግድ የለም። ስዕሏን ቀደድከውም አልቀደድከውም፣ አመሰገንካትም አላመሰገንካትም እሷ የሚጎልባት እናት አይደለችም። ከፍ ብናደርጋትም እሷ አንዴ ከፍ ያለች ናት። ዝቅ ብናደርጋትም ምናልባት ራሳችን ዝቅ እንላለን እንጂ እሷማ አንዴ እኮ መልዕልተ ፍጡራን ናት። አመስግኗት። ምንም አቻ የላትም። አሐቲ ይእቲ ለእማ ለእናቷ አንዲት ናት። ወህሪት ይእቲ ለእንተ ወለደታ ለወለደቻትም የተመረጠች ናት የተባለች አቻ የማይገኝላት እኮ ናት የኛ እናት። በሞቴ 5500 ዘመን የነበረውን እስኪ መጽሐፍ ቅዱስ አነበው። መጽሐፍ ቅዱስ እያነበብክ ግራ የተጋባህ ወንድሜ በዘመነ ኦሪት የነበረውን መስዋዕት ቅዱስ ጳውሎስ የዘረዘራቸውን ዕብራውያን 9 ላይ እስኪ ተመልከተው። ምንም ማድረግ የማይቻልበት ዘመን የተገኘችው ድንግል ማርያም ገና በምስራቱ በዋዜማው ላይ ምን እንደተባለች እስኪ በደንብ አጣጥመው። ሉቃስ ወንጌል ምዕራፍ 1:26 እስኪ መልአኩ ምን እንዳላት ይሄንን ነገር ደጋግመህ እስኪ ተመልከተው ወዳጄ። በ6ኛው ወር መልአኩ ቅዱስ ገብርኤል ወደ አንዲት ሀገር ናዝሬት ወደምትባል ወደ አንዲት ድንግል፣ የዚች ድንግል ስሟ ማን ነው ንገሩኝ እስኪ? አንዲት ድንግል ናዝሬት ገሊላ ከምትባል ሀገር ወደምትኖር መጣ መልአኩ። ወደ የትኛዋ ድንግል ነው ከዚያ በፊት ገብርኤል የመጣው? ወደ የትስ መጥቶ ደግሞ ምን አላቸው? ደስ ይበልሽ፣ ደስታን ይገባሻል። ደስተኛዋ ሆይ ደስ ይበልሽ። እስኪ በሏት የኛን እናት። ደስተኛዋ ሆይ ደስ ይበልሽ፣ ተፈስሒ ፍስሕት ነው የሚል። ፍስሕት የሚለው ደስተኛዋ ሆይ ደስ ይበልሽ አላት። ይሄ እኮ 5500 ዘመን አልነበረም። ይሄ ህዝቡ እኮ ዋይታ ውስጥ ነበር። እግዚኦ አጽንን ሰማያቲከ ወረድ፣ ባህርን ዝቅ አድርገህ ተወልደ እባክህ አድነን እኮ ነበረ ጩኸቱ። ሰዎች እኮ ሊወለዱ ሲሉ እኮ ገና ከእናታቸው ሆድ ውስጥ ነበር እኮ ሰይጣን የሚቆራኛቸው። ሲወለዱ ጣዖት ሲያስመልካቸው ይኖራል። ሲሞቱ መቃብራቸው ላይ ይቀመጣል፣ ነፍሳቸውን ያስራል። ይሄ ሁሉ መርገም እኮ የተወገደው በማን ነው? ኧረ ስሟን ጥሯት። በማርያም ድንግል ስሟ የተመሰገነ ይሁን የእኛ እናት። ይሄ መርገም የጠፋው በሷ እኮ ነው። ኦሪት ዘፍጥረት ምዕራፍ 3:24 እስኪያነቡት እነሆ እግዚአብሔር በገነት በር ላይ የእሳት ሰይፍ የምትገላባበት የእሳት ሰይፍ የያዘ መልአክ አስቀመጠ፣ ሱራፌ አስቀመጠ። ገነት ተዘጋ ይለናል። በማን ተከፈተ ታዲያ? አቤት መቼ ተከፈተ? አርብ ልጇ መድኃኔ ዓለም ድነት ዓለምን ፈጽሞ ሁሉ ተፈጸመ ካለ በኋላ ያ የገነት መልእክተኛ 5500 ዘመን የእሳት ሰይፍ ይዞ በር ሲጠብቅ የነበረው ገነትን አሽጎ በድንግል ማርያም አማካይነት ነው በመልሳ ድጋሚ ገነት የተከፈተችው። አመስግኗ ተባካች። አዎ አይ እንዴት
ልትል ትችላለህ ወዳጄ። በልጇ ደም ተከፈተ ሲባል ይሄ ደም ከተወሰደ ከድንግል ማርያም። የእሱ ሥጋ የማን ሥጋ ነው? የድንግል ማርያም። ድንግል ማርያምን ጥለህ እኮ ኢየሱስ ካልከው መንፈስ ብቻ እኮ አይደለም ወዳጄ፣ አምላክ ሰው ሆነ እኮ ነው እያልን ያለ ነው። ሰው እኮ አምላክ ሆነ ነው እያልን ያለ ነው። አምላክ ሰው ሆነ ስንል ከማን የወሰደውን ሥጋ? ምነው ጥልሃት አልታየህ አለች? ምነው እሷን ጥልሃት አምላክ ልጇ ላይ ብቻ ምነው ተንጠለጠልክ? እሷ ከሁሉ ትበልጣለች። ወደድንም ጠላንም፣ ጎመዘዘንም መረረንም ከሴቶች ብቻ አይደለም፣ አጠቃላይ ከእግዚአብሔር በታች ካለው ፍጡር ሁሉ የላቀች ናት። ክብር ለስም አጠራሯ ይሁን። ስለዚህ ድንግል ማርያም አንቺ መልካም ያደረጉ ሴቶች ብዙዎች አሉ፣ አንቺ ግን ከነሱ ሁሉ ትበልጫለሽ አላት ልጇ እና አባቷ ሰሎሞን። እናታችን ድንግል ማርያም የመጨረሻው ዛሬ የምናከብረው በዓል መስከረም 21 ቀን በተለይ እኛ ኢትዮጵያውያን ልዩ ገጸ በረከት ያገኘንበት ቀን ነው። ግሸን ላይ መጥቶ ያረፈው መስቀል ለአንዴና ለመጨረሻ ማረፊያውን ያገኘው በ1442 ዓመተ ምህረት ኢትዮጵያ ውስጥ መጥቶ ማረፊያው የሆነው ዛሬ መስከረም 21 ቀን ነው። የጌታን መስቀል ያገኘንበት ቀን። አመስግኑት እስቲ እግዚአብሔር። ያገኘንበት ቀን ነው። እዚህ መስቀል ስር ግን ማን አለች? ጥሯታ። መስቀሉ ስር ምን ይታያቸዋል? መስቀሉ ስር እኮ እናታችን አለች። እናታችሁን ነው እኮ የሚል ድምፅ ደግሞ ከልጇ እየተሰማ ነው። መስቀሉ ስር እኮ ደግሞ ዮሐንስ አለ። ቅዱሳን ያለም እኛን ወክሎ የቆመ እናትህን ነው ተብሎ መስቀል ስር የተረከብናል። ዮሐንስ ወንጌል ምዕራፍ 19 26 27 ይሁት። መስቀሉን ባየህበት አይን መስቀሉ ስር ድንግል ማርያም አለች። መስቀሉ ስር ላይ የፈሰሰው ደም ብቻ አይደለም፣ ያ ደምም ከድንግል ማርያም የተወሰደ ደም ነው። ለእኔ ተሰቅሏል ቀራንዮ ላይ ሙቶልኛል ካልክ ያ የሞተው ያ የተሰቀለው ያ ያፈሰሰው ደም የድንግል ማርያም መስቀሉ ስር ያለችዋን እናት ያት። ድምፁንም ስማ በልጇን። እነሆ እናትህ የሚለውን ድምፅ ስማው እስኪ ሁላችሁ በሉት። እነሆ እናታችሁ፣ እነሆ ልጅሽ። አቤት ደስ ሲል! ኧረ አመስግኑት። ተቀብላችኋታል አይደል? ተቀብለናታል። ቅድስት ሆይ ለምኝልን ተቀብለንሻል በሏት። እንደዚያ ንስል ወናን ካዱ አቤኪ ኩሎ ጊዜ ሁል ጊዜ ወደ አንቺ እንጸልያለን፣ ወደ አንቺ ቀና ብለን ወደ አንቺ እናንጋጥጣለን። ልጅሽ የሰጠን እናታችን፣ መርገም የጠፋብሽ ከፍጡራን ሁሉ በላይ የሆንሽ እናቴ ሆይ እናቴ መስቀል ስር ስጦታ ይበሏት። በዚህ አጋጣሚ እኛን ለማብሸቅ የብሽሽቅ ዘመን ነውና አጀንዳ ፈጣሪዎች ትናንት ስዕሏን ሲቀዱ ዘሬ ነገ ደግሞ ተመልካች ሲጠርርባቸው ገቢ ሲያጥርባቸው አጀንዳ በመፍጠር ኦርቶዶክሳውያንን እናንጫጫቸው የሚል ሙድ በመያዝ ብድግ እያሉ በየደቂቃው ሲፈልጉ አንዱን ቅዱስ በመስደብ ሲፈልጉ ደረጃ በማውጣት ሲፈልጉ ሌላም ነገር በሚያመጡትን ሰዎች ለነሱ መልስ በመስጠት ጊዜያችንን ማጥፋት የለብንም። እነሱ ጋር በእነሱ ባመጡት ቁመት ልክ እሽሩሩ ወይም ደግሞ ምንድነው ሲሰድቡን መስደብ ሳይሆን መጻሕፍትን በአፍና በመጣፍ እያሉ መመለስ ምን ማለት ነው? ዘራፍ ማለት ቤት ድረስ ዶ መጠየቅ መጣንብህ ማለት አይደለም። እሱ አይደለም እርሱ አባቶቻችን ይህን አልነገሩንም። መናፍቃን እንዳሸን ሲፈሉ መጻሕፍት ነው የተጻፉልን። ቅድም የጠቀስኩላችሁ መጽሐፍ ሃይማኖተ አበው የተጻፈው ለመናፍቃን የተሰጠ መልስ ነው። አብዛኛው ስታዩት ለመናፍቃን እዚያው ራጁ እጁ ላይ በያዘው መጽሐፍ ምዕራፍ ቁጥር እያወጣችሁ እንዲህ ልብሃልሳ ይኸውና ልበሉት እንጂ ከዚያ ውጭ ስሜተኛ አትሆኑ። የዘመን ወጣቶች እነሱ እንደሆነ የቤት ስራ ሰጥቷቸዋል ሰይጣን። ማን? አዎ በተለይ እነሷ ጻድቁ አቡነ ተክለ ሃይማኖት ድንግል ማርያም ስትነሳ ደማቸው ነው የሚንተከተከው። እኛ ግን ይቅር ይበላችሁ እንላለን። ምን ይበላችሁ? ወደ እናታችሁ ያምጣችሁ እንላቸዋለን። አውታታ ሆናችሁ ሜዳ ላይ እንዳትቀሩ ከእናታችሁ ጋር እንድትገናኙ እግዚአብሔር ይፍቀድላችሁ እንላቸዋለን። እኛ ግን እናት አለን አይደል እንዴ? ጓረ ማውታ እኮ አይደለንም።
መስቀል ላይ ሆኖ እኮ እንዲሁ ጥሎን እኮ አልሄደም። እናታችሁን ነው ብሎ እኮ ነው ያለን። ዮሐንስ እኮ እኛን ተቀብሎ ነው ቤቱ ይዟት የገባ። አመስግኗት እስቲ ባካችሁ። ውዳሴ ማርያም ድገሙ፣ ውዳሴ ማርያም ድገሙ። እናቶች የድንግል ማርያምን ምስጋና ጧት ተነስታችሁ ሳሊለነ ቅድስት በሏት። ግዴላችሁ። ቅድም እዚህ መግቢያው ላይ ፊልጶስ ቤተክርስቲያን ይሄ ታምረኛ ቦታ ከጀርባዬ ሴቶች ወንዶች ቆመው ሳሊለነ ቅድስት ሲሉ ውዳሴ ማርያም በዜማ ሲያንቆረቁሩ ሰማዋቸው። ደስ አለኝ። አመስግኑት እስቲ ባካችሁ። የኔታ ደስ ይላል። እህቶች ሳሊለነ ቅድስት ሲሏት እንደ ቆሎ ተማሪ ቆመው በዜማ ይሄ ነው ጀግንነት። ባህታዊው በረሃ ውስጥ ሲሄድ ስንቅ የለው ምን የለው ብቻውን ሲሄድ አንዲት መቋሚያና የድንግል ማርያምን ስም ብቻ ነው ዞ የሚሄደው። ሳሊለነ ቅድስት እያለ ዘንዶ ቢመጣ ተናዳፊ ጉንጦች ቢከቡት የእሷን ስም እየጠራ ነው የሚኖረው። ሰማዕታት እሳት ውስጥ ሲገቡ ሲወረወሩ ድንግል ሆይ ልጅሽ ፊት እንዳላፍርብሽ ብለው ሲሏት እሷ ናት እየመጣች እሞሙ ለሰማዕት የሰማዕታት እናታቸው የምትባል አፍጣኒ ተረድኤት የምትባል ለመራዳት ፈጣን የሆነች እናት የምትባል እናታችን ድንግል ማርያም ለሰማዕታቱ የምትደርስ ለጻድቃን የምትደርስላቸው በተለይ ባህታውያን ስንቃቸው፣ ምግባቸው፣ ምርኩዛቸው የቆሎ ተማሪው ተምሮ ለወግ ለማድረግ ደርሶ ስቦ ወድስ እንዲል የምታደርገው የኔ ቢጤው ምንም ወረስ ሳይኖረው ምንም ነገር ሳይኖረው ቡትቶ ድሪቶ ለብሶ ከውሻ ጋር ሲያድር የእሷን ስም ጠርቶ ነው በልቶ የሚያድረው። ገብረ ክርስቶስ ከቤተ መንግስት ሲወጣ ቤተ መቅደሱን ቤተ መንግስቱን ጥሎ መቃብር ቤት ድሪቶ ሲለብስ የእሷን ስም እየጠራ ነው የኖረው። አመስግኗት እባካችሁን የእኛን እናት ድንግል ማርያም። ምን አለች ታዲያ? አንድ ቄስ ሲጸልይ ስዕሏን ሲያጥን ሲጋርድ ናቶሎ አለችው። ድምፅ አውጥታ ከስዕሏ ከኔ ጋር ናቸው። አንተ እዚህ ታመሰግነኛለህ፣ ከአንተ የበለጠ ደግሞ እዚያ መቃብር ቤት ውስጥ የሚያመሰግነኝ አንድ ወጣት አለ። አብደል መሲህ ይባላል፣ ገብረ ክርስቶስ ይባላል። ከቤተ መንግስት ወጥቶ ድሪቶ ለብሶ ሙሽርነቱን ጥሎ መጥቶ ከውሾች ጋር የኔ ቢጤ ጋር ቁጭ ብሎልሃል። እዚያ ውስጥ አትቶ አውጣ፣ ወዳጄ ነው፣ በእኔ ምክንያት ነው የወጣው፣ እኔም በፈልጎ ነው የወጣው። አውጣውና መኖሪያውን ከኔ ቢጤዎች ጋር ሳይሆን እዚህ ጸዳ ያለ ቤት አስገባልኝ አለች የኛ እናት። አመስግኗት እስቲ ባካችሁ። ይሄ ቄስ ጠዋት ሄደና የኔ ቢጤዎችን ቦታ መልኩን አያውቀው፣ ይሄን ሰውዬ ምን አይነት ከለሪ ኑሮ አላወቀው፣ እዚያ ነው የሚኖር ብቻ ነው ያለችው ስዕሏ። ሄዶ ይሄ ሰውዬ ሲፈልግ የኔ ቢጤዎች ጋር ድሪቶ ለብሶ ራሱን ዝቅ አድርጎ መቃብር ቤት ውስጥ የተቀመጠ አንድ ወጣት አገኘ። አብደል መሲህ ማለት አንተ ነህ አለ። ኧረ አይደለሁም። ጻድቃን ደግሞ ክብራቸው እንዲገለጥ አይፈልጉ። ግደል ለማትደብቀኝ የላከችኝ ድንግል ማርያም ናት። ማናት የላከችኝ? ማን የላከችኝ? ድንግል ማርያም ናት የላከችኝ። ከቤተ መንግስት ወጥተህ ወአሕዛብኒ በጸዳልኪ እነ ገብረ ክርስቶስ እነ ማርቆስ ዘቶርማቅ ስምሽን ሰምተው ጣዕመ መንግስተ ሰማያትን ግንበረ ገሃነምን ትተው ያን ሁሉ ነገር ፈርተው ስለ አንቺ ብለው በአንቺ ፍቅር ተይዘው ወጥተዋል ይላታል ቅዱስ ኤፍሬምና ውጣ ግድ የለህም እመቤቴ ናት የጠየቀ የላከችኝ መኖሪያ እዚህ አይሁን ብለሃለች። እዚህ ገባ ብለህ በተዘጋጀው በቤተ ክርስቲያን ውስጥ ባለው አጸድ ውስጥ ረፍ ብለሃለችና አልተውህም አለው። ከኔ ጋር ናቸው። እሺ እንዳልከኝ ይሁን እመጣለሁ። ግድ የለም ሄድ፣ ወደ ማረፊያ ወደ አገልግሎት ሄድና እንኳን ድንግል ማርያም ላከች እንጂ ከተልሃለሁ አለው ይሄ ሙሽራ። ሌሊት ላይ ግን ሙሽራው ምን አላት ድንግል ማርያም? እኔ እኮ ከቤተ መንግስት ወጥቼ የመጣው ምስጢሬን ሁሉ ትቼ ነገር ዓለሙን ትቼ አንቺን ፍለጋ ነበር የመጣው። ምስጢሬን ስላወጣሽብኝ እዚህ ቤተ መቅደስ ውስጥ ከአንቺ ጋር እንግዲህ አልኖርም፣ ተከተይኝ፣ ሌላ ቦታ እኖራለሁኝ። ደህና ሰንብቼ አንቺ ቤተ ክርስቲያን ብሎ አርሜንያ የምትገኘዋን ቤተ ክርስቲያን ትቶ የት ሄደ? አባቱ ቤተ መንግስት በራፍ ላይ ቁጭ እንዲል አደረገችው ድንግል ማርያም። ቤተ መንግስት በራፍ ላይ ሄዶ ሲቀመጥ ምንድነው የሆነው? ሰራተኞቹ ጥበቃዎቹ ያዩታል። ከለሩ ተቀይሯል፣ ቡትቶ ለብሷል፣ በማዲያት ተመቷል፣ ምግብ የለም። ያ ትናንት ይሰግዱለት የነበረ ሙሽራ፣ ያ ቤተ መንግስት ሁለተኛው ልዑል
አሁን የኔ ቢጤ ለብሶ ከቤተ መንግስት የሚጣል ፍርፋሪ እየጠበቀ በር ላይ ቁጭ ብለዋል። የማን ፍቅር እንዲህ አደረገው? የድንግል ማርያም በሉ ስሟን ጥሯ ተባካችሁ። የድንግል ላይ ያፈሱበት ነበር። ከቤተ መንግስቱ ሰራተኞች ከጥበቃዎች ይልቅ የአባቱ ውሾች አብረውት አውቀውት እግሩ ስር ቁጭ ብለው ለሱ የተጣለውን እየተካፈሉ የድርሻቸውን ብቻ ውሾች እየበሉ 15 ዓመት ውሾቹ ተንከባከቡት። የገብረ ክርስቶስ ስዕል የሙሽራው ስዕል ሲሳል ውሾቹ ከበውት ነው የሚሳለው። የማን ፍቅር እንዲህ አደረገው? ንገሩኝ እስቲ። አቤት! እንዲህ እኮ ነው። እንዲህ ነው የሆኑላት ቅዱሳን። ታዲያ ምን ነው እኛ ሳሊለነ ቅድስት ላለናት ምን ነው ወዳጄ ሜዳ ላይ ቁጭ ብለህ ዝም ማለትን ማንገደለ? ዝምታ እኮ ጥሩ ነው። የምታመልከውን አምልክኛ እኮ እንጣላ ምን አገባንኛ? ሰው የፈለገውን እንዲያመልክ ነፃ ፈቃድ የሰጠ እግዚአብሔር ነው። የራስህን መከተል ትችላለህ። እኛን ግን ተውን። እናታችንን እናውቃታለን። አመስግኗት። እናውቃታለን። ተውን እባካችሁ። ያመነውን እናውቃለን። እናት አለን። እናታችንን አትንኩብን። እናት ሲነኩበት ማለቅስ ልጅ የለም። እኛ ልዩ ናት የኛ እናት። ስሟ የተመሰገነ ይሁን። አመስግኗት እናታችንን። እናታችንን ለቀቅ አድርጉልን። የመስቀል ስር ስጦታችን ስለሆነች ቢሆን እንደኛ መሰሉኑ ተቀላቀሉ። ካልሆነ ደግሞ እናታችን ጋር አትንኳት፣ ግድ የለም። እሷ እርሩ ናት። እንኳን ለእናንተ ለሰዎቹ ለውሻ የምታለቅስ እናት ናት የኛ እናት። ልዩ ናት የኛ እናት። አመስግነዋል። የሔዋን ዕዳ የተከፈለባት የተሰረዘባት የገነት የተራሸገው 5500 ዘመን የተዘጋው በር የተከፈተባት በሶስቱ ነገሮች ተፈትና ያለፈች ከሷም በፊት ከሷም በኋላ እሷን የሚመስል የሌላት ምክንያተ ድህነት መዝገበ ረድኤት አቁራሪተ መዓት ሳሊተ ምሕረት ቅድስት ድንግል ማርያም የአስራት ሀገሯን ኢትዮጵያንና ሕዝቦቿን ትጠብቅልን። የብዙሃን ማርያም የብዙዎች እናት የብዙዎቻችን እናት የሆነችዋ ድንግል ማርያም ከቁጥር ሳታሳንስ ሳታጎድል እንደ ዛሬው ሁሉ ለዛሬ ዓመት በሰላም ታድርሰን። ልጇ መድኃኔ ዓለም በቸርነትና በምሕረቱ ይጠብቀን። ሁላችንም ንስሐ ገብተን የልጇን ሥጋና ደም ተቀብለን የማታልፍ ርስት መንግሥተ ሰማያት እንድናገኝ የእግዚአብሔር ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በእውነት እልልታው ያንሳል። ድምፃችሁን ከፍ አድርጋችሁ እግዚአብሔርን አመስግኑ። ሰልሱት፣ እግዚአብሔርን አመስግኑት።